ሰላም ሰላም ጤና ይስጥልኝ እንደምንድን ናችሁ? መንገሻ እባላለሁ። እንግዲህ ዛሬ ይዤው የመጣሁት ነገር በጤና ተቋማት ላይ በተለይ በጤና አጠባበቅ ጣቢያዎች ላይ የጤና መድን አገልግሎት የሚሰጡ ወይም የጤና መድን አገልግሎት በሚሰጡበት ሰዓት መረጃውን ወጥ በሆነ መንገድ የምንይዝበትን ነው እዚህ ጋር እንግዲህ በደንብ እያየነው ያለነው ማለት ነው። ይሄ ደግሞ እንግዲህ መረጃችሁን በአግባቡ ለመያዝ ዳታ ሉዝ እንዳይኖር በቀላሉ ፊልተር ለማድረግ ምናልባት አሁን ወደ ውስጥ ገብተን ስናየው ምን ይመስላል የሚለውን በደንብ እናየዋለን። ምን ያክል ስራ ያቀላል የሚለውን በደንብ ማየት እንችላለን ማለት ነው። ከዛ ውጭ ግን ይህንን የጤና መድን እና የነፃ ታካሚዎችን በተለይ እነዚህ ፖሊስ ስታፍ ሊሆን ይችላል፣ ተፈናቃይ ሊሆን ይችላል፣ በተመሳሳይ በነፃ የሚታከሙ መረጃዎችን ይይዛል። ከወላዶች ጋር ተያያዥነት ያላቸው መረጃዎች ይይዛል ማለት ነው። ይህ ሲስተም እንግዲህ በቀላሉ ዲዛይን ተደርጎ በጤና ጣቢያዎች ላይ እየተተገበረ ያለ ሲስተም ነው። እንግዲህ ይህንን እዛ ቦታ ላይ ያላችሁ ወደ ተቋማችሁ ወስዳችሁ ብትጠቀሙበት የተሻለ ይሆናል ብለን እናስባለን። ወደ ሲስተሙ እንግዲህ ስመጣ ሲስተሙ ሁለት ሮል አለው። አንድ ዩዘር እና አንድ አድሚን ሮል አለው። እንግዲህ ዩዘር የምንለው ዩዘሩ ቀጥታ ገብቶ የሚጠቀመው ወይም የሚመዘግብበት ሲሆን በሱ ስር የተለያዩ ነገሮች አሉ። ለምሳሌ ወደ ዩዘር ብንመጣ ዩዘር የሚለው ላይ እንምጣና እንግባ። ለምሳሌ በዩዘሩ ገባን። በዩዘር ስንገባ እንግዲህ እንደምታዩት እዚህ ጋር ዳሽቦርድ አለ። አጠቃላይ ዳታቤዝ ውስጥ ያለውን መረጃ ሰመራይዝ አድርጎ ያሳየናል። የጤና መድን ታካሚ መረጃ እዚህ ጋር ዝርዝሩን ያሳየናል። ከአሁን በፊት የመዘገብናቸው ማለት ነው። እንዲሁም አዲስ የምንመዘግብ ከሆነ አዲስ መዝግብ ብለን እዚህ ጋር ከላይ እንደምታዩት የታካሚውን መረጃ እንሞላለን። እዚህኛው ላይ ደግሞ የክፍያ መረጃዎችን ምን ይመስላሉ የሚለውን እንሞላለን ማለት ነው። አጠቃላይ የታካሚዎችን መረጃ እዚህ ላይ መመዝገብ ይቻላል። ቅድም እንዳልኳችሁ የነፃ ታካሚዎችን መረጃ የሚመዘግብበት የሚሲኤች ታካሚ ዝርዝር መረጃዎችን የምናይበት አጠቃላይ ሪፖርት በምንፈልገው መንገድ ሪፖርት ጀነሬት የምናደርግበት የያዘ ነው ማለት ነው። ይህ በዩዘር ስንገባ ነው ወይንም ካርድ ክፍል ያሉ ሰራተኞች የሚጠቀሙት ኢንተርፌስ ነው ማለት ነው። ሁለተኛው ኢንተርፌስ ላይ ስንመጣ እንግዲህ ይሄኛውን ዘግተን መውጣት አለብን። ዘግተን ከወጣን በኋላ በአድሚን እንገባለን ማለት ነው። በአድሚን ስንገባ ያለውን ነገር ደግሞ እናያለን ማለት ነው። መጀመሪያ ከዚህ እንውጣ። እሺ ከዛ በአድሚን እንገባለን ማለት ነው። ለምሳሌ በአድሚን ስንገባ ያው ሮሉ ስለሚከፋፈል ነው። እዚህ ላይ ያለንን የአድሚን እና ዩዘር እና ፓስዋርድ እናስገባለን። ዘን ካስገባን በኋላ ወደዚህ እንመጣለን ማለት ነው። እንግዲህ በአድሚኑም ስንመጣ በተለይ ኮንትሮል ለማድረግ ነው ይሄኛው ኢንተርፌስ የተዘጋጀው። ለምሳሌ ጤና መድን ታካሚ እነዚህን እዛኛው ላይ እንደሚመዘግበው ምናልባት ካርድ ክፍል ባይኖር እንግዲህ አድሚኑ አንዳንድ ጊዜ ገብቶ ችግሮችን ሊፈታበት የሚችል መንገድ ሊኖር ስለሚችል ገብቶ ሊመዘግብ ይችላል ማለት ነው። ለዛ ፐርፐዝ ተብሎ ነው እዚህ ጋር የተዘጋጀው። ሌላኛው ምናልባት በአድሚኑ ለየት ብሎ የተቀመጠ እዚህ ጋር ሰራተኛ የሚል ነው። እዛ ውስጥ የሚጠቀም ሰራተኛን እዚህ ላይ በደንብ ማስቀመጥ ይቻላል ማለት ነው። እዚህ ላይ መመዝገብ እንችላለን። እዛ ላይ እዚህ ይሰራሉ ብለን የምናስባቸውን
እንመዘግባለን። ስለዚህ እዚህ ጋር ስንመዘግብ ግን የሰራተኛውን ዲቴል መረጃ ሳይሆን እዛ የሚጠቀመውን ሰው ለምሳሌ ሙሉ ስሙን፣ ወደ ሲስተሙ የሚገባበትን የመጠቀሚያ ስም፣ የይለፍ ቃልና ምንድነው ሮሉ አድሚን ነው ወይንስ ዩዘር ነው፣ ወደ አድሚን ነው መግባት ያለበት ወይንስ ወደ ዩዘር ነው መግባት ያለበት የሚለውን ያስቀምጣል ማለት ነው። ሌላኛው እዚህ ጋር እንደምታዩት ከዛኛው ለየት ያለው ነው እንግዲህ ማሳያችሁ ኦዲት ዝርዝር የሚል አለ ማለት ነው። ኦዲት ዝርዝር እንግዲህ እዚህ ጋር እንደምታዩት እያንዳንዱን ፔሸንት በሚመዘግብበት ሰዓት ማን ነው የመዘገበው፣ ስንት ሰዓት መዘገበ የሚለው ያስቀምጣል ማለት ነው። ማን መዘገበ፣ ስንት ሰዓት ላይ መዘገበ። የሆነ ስህተት እንኳን ቢፈጠር ስህተቱ በማንኛው አካል ነው የተፈጠረው የሚለው ለይቶ ማሳየት ይችላል ማለት ነው። ያ ማለት ሁሉም ሲስተሙ ላይ ወይንም ሁሉም ስራው ላይ አካውንታቢሊቲ ኖሮት ወይንም ለሚሰራው ስራ ተጠያቂ ሆኖ፣ ያ ማለት የተሳሳተ መረጃ ላይ መዘግብ ወይም በትክክለኛ መንገድ እንዲሰራ የሚያደርግ ነው ማለት ነው። ምናልባት ተሳስቶም ሊሆን ይችላል ወይም አውቆ የተሳሳተ መረጃዎችን እዚህ ላይ የሚያስገባ ከሆነ እንግዲህ ኦዲት ዝርዝር ላይ ማን ነው ያስገባው፣ ማን ነው ዲሊት ያደረገው፣ ማን ነው አፕዴት ያደረገው የሚለውን እዚህ ላይ በደንብ ከነሰዓቱ ማንኛው ዩዘር ነው ገብቶ ዲሊት ያደረገው፣ ማንኛውን ኮለመን ነው አፌክት ያደረገው የሚለውን እዚህ ላይ ያስቀምጣል ማለት ነው። ሌላኛው ደግሞ እዚሁ ሪሳይክል ቢን አለ ማለት ነው። እንግዲህ ሪሳይክል ቢን ቅድም እንዳልኳችሁ የተለያዩ መረጃዎችን ድሌት ሊያደርጉ ይችላሉ ማለት ነው። ድሌት በሚደረግበት ሰዓት ያ ድሌት የሆነው መረጃ የሚቀመጥበት እዚህ ጋር እንደምታዩት ድሌት የተደረገ ነው፣ ተመዝግቦ እንደገና ድሌት ያደረጉት ነው። ድሌት ሲያደርጉ ግን ምናልባት ሳይፈለግ ወይም ድንገት ሊሆን ይችላል ድሌት ያደረጉት። ስለዚህ እንደዚህ አይነት ችግሮች ሊያጋጥሙ ስለሚችሉ ተብሎ እዚህ ጋር እንደምታዩት ሪሳይክል ቢን የሚል አለ። ድሌት ሲያደርጉት ቀጥታ እዚህ ጋር መጥቶ ይቀመጣል ማለት ነው። ቶታሊ አይጠፋም። ስለዚህ ማን ነው ድሌት ተደርጎ የነበረው የሚለው ምናልባት ድንገት ሳይፈለግ እንዲጠፋ የተደረገ ከሆነ ከዚህ ላይ ለማየት ያስችለናል ማለት ነው። በአድሚኑ ስንገባ እንግዲህ እነዚህ ሶስት ነገሮች ናቸው በዋነኝነት ለየት የሚሉት ማለት ነው። ከዛ ውጭ ያለው ግን በዩዘር ገብተን የምንሰራቸው ናቸው ማለት ነው። ስለዚህ በዩዘር ገብተን እንዴት ነው የምንሰራው የሚለው በደንብ እናያለን ማለት ነው። እያንዳንዱን ሴክሽን ማየት ይኖርብናል ማለት ነው። እሺ አሁን በዩዘር እንግባ። እንግዲህ ቀጥታ አንዴ ገብተን መስራት እንችል ነበረ። ሮሉን ለማሳየት ያክል ነው ጊዜ የወሰደብን። ዩዘር በሚለው ስንገባ ያው እንደቀደሙ እዚህ ጋር ቅድም እንዳያችሁት ሰራተኛ፣ ኦዲት ሪፖርት፣ ኦዲት ሪሌትድ ፋይል ወይንም ሪሳይክል ቢን የሚል ነገር የለም። ቀጥታ ገብቶ ስራቸውን ብቻ ነው እዚህ ጋር ያሉት መስራት የሚችሉት ማለት ነው። ስለዚህ ሲስተሙን ስንከፍት እንደምታዩት ቅድም እንዳልኳችሁ የታካሚ ብዛት ወንድ፣ ሴት፣ ፒ ወይም የሚከፍል እና አይ ነፃ የሚባለውን በደንብ ለይቶ ያሳየናል። የክፍያ መጠን በፒ እና በአይ አጠቃላይ ያለውን ነገር ያሳየናል ማለት ነው። እንግዲህ አንድ ታካሚ ሲመጣ እንግዲህ መጀመሪያ ስራችን የጤና መድን ከሆነ የጤና መድን ታካሚ ላይ ሄደን እንመዘግባለን። ቅድም እንዳልኳችሁ የሲስተም የሚሰራው ሶስት ነገሮችን ነው ብያለሁኝ። አንደኛው የጤና መድን ታካሚ መረጃዎችን በደንብ ለመያዝ ነው። ሁለተኛው የነፃ ታካሚ መረጃዎችን ለመያዝ ነው። ሶስተኛው የወላዶችን ማለት ነው ለየብቻው ሰፓሬት አድርጎ መረጃውን መያዝ የሚያስችል ነው። ምናልባት የሚመጣው ጤና መድን ታካሚ ከሆነ ቀጥታ ጤና መድን ላይ እንመጣለን። የነፃ ታካሚ ከሆነ ነፃ የሚለው ላይ እንመጣለን። ኤምሲኤችን ከሆነ ኤምሲኤች የሚለው ላይ መተን እንመዘግባለን ማለት ነው። እዚህ ላይ በደንብ ሊሰመርበት የሚገባው መረጃ ስንመዘግብ በትክክልና ምንም ሳንሳሳት መመዝገብ ይጠበቅብናል። ይህ ካልሆነ በኋላ የምናወጣው ጀነሬት የምናደርገው ሪፖርት ሊሳሳት ይችላል። ስለዚህ ሪፖርቱ በመዘገብነው ዳታ ላይ ስለሚመሰረት በምንመዘግብበት ሰዓት በጣም ጥንቃቄ ማድረግ ያስፈልጋል። ጊዜ ሰጥተን በአግባቡ መረጃዎችን እንመዘግባለን። ምናልባት እዚህ ላይ ድካም የሚባለው ነገር መመዝገቡ ሊሆን ይችላል። ከመዘገብን በኋላ
መቼ ታከመ የሚለው ጥያቄ አይሆንም። ከመቼ እስከ መቼ ያለውን ሪፖርት ጀነሬት ላደርግ ጥያቄ አይሆንም። በሰከንድ የሚሰሩ ስራዎች ናቸው ማለት ነው። ስለዚህ መረጃውን መጀመሪያ በአግባቡ መመዝገብ ግን የሚሰመርበት ነው ማለት ነው። ስለዚህ እዚህ ጋር እንደምታዩት ለምሳሌ የሚመጣው የጤና መድን ታካሚ ከሆነ የጤና መድን ላይ መተን ክሊክ እናደርጋለን። ዘን እዚች ጋር አዲስ ታካሚ ከሆነ አዲስ መዝግብ የሚለውን እንመርጣለን። ምናልባት ካሁን በፊት መጥቶም ከነበረ ካርድ ቁጥሩን ኖርማሊ ስናስገባ ራሱ ያመጣልናል ማለት ነው ሲስተሙ። ድጋሚ መዝገብ አይጠበቅብንም። ስለዚህ እስኪ አዲስ መዝግብ የሚለው ላይ እንምጣና እዚች ጋር ክሊክ ስናደርግ አዲስ የምንመዘግብበትን ፎርም ያመጣልናል። ይሄ አዲስ የምንመዘግብበት ፎርም ያው መጀመሪያ ላይ ካርድ ቁጥር አስገባን የሚለን እንግዲህ ካርድ ቁጥር እንደዚህ እናስገባለን። የታካሚ ሙሉ ስም እናስገባለን ማለት ነው። ለምሳሌ አበበ ከበደ ቢሆን የታከመበት ቀን በትክክል ነው ማስገባት ያለብን። ለምሳሌ 01/02/2018 ሊሆን ይችላል። እድሜውን ለምሳሌ 20 ሊሆን ይችላል። ጾታ ወንድ ወይም ሴት የሚለውን እንመርጣለን። እዚህ ጋር እንደምታዩት የጤና መድን ታካሚ መረጃ ከሆነ እዚህ ጋር እንደ ኮምቦ ቦክስ ተቀምጧል። ኖርማሊ ግን የጤና መድን ብቻ ስለሚሰራ እዚህ ጋር የጤና መድን የሚለው ነው። ምንም አንቀይረውም። ይሄ እንደተቀመጠ ይሆናል። አድራሻ ለምሳሌ ያለውን አንጎል ለምሳሌ እዚህ ጋር አንጎላና ሳግርት ይላል። ምናልባት እዚህ ጋር አዲስ አድራሻ ከመዘገባችሁ ቀጣይ ስትመጡ ያስመረጣችሁ ይላል ማለት ነው። ቀበሌም እንደዛው ያስመርጠናል። ከዛ የጤና መድን ቁጥር አለ። ምናልባት እነዚህ መዝለል የማንችላቸው ነገሮች ናቸው። የጤና መድን ቁጥር ወይ በፒ ነው የሚጀምረው ወይ በአይ ነው የሚጀምረው። ስለዚህ በምንጊዜም እነዚህን ወይ ፒ ወይ አይን ማስቀደም ይኖርብናል ማለት ነው። ዘን እዚህ ጋር ሌላውን እንግዲህ ማንኛውም እዛ ላይ ሊገባ የሚችል ነገሮችን ማስገባት እንችላለን ማለት ነው። ይህንን አንድ ጊዜ ከመዘገብን በኋላ ወደ ቀጣዩ ስንሄድ እዚች ጋር ክሊክ እናደርጋለን ማለት ነው። እዚህ ጋር ዩር ቼንጅ እዚህ ጋር ያስቀመጥከውን ነገር ሴቭ ላድርግልህ ይላል። ይሄ ፕሮምፕት የሆነ ዲያሎግ ቦክስ ሲመጣ የስ እንለዋለን ማለት ነው። ዘን እዚህ ጋር ስንመጣ ደግሞ እዚህ ጋር አሁን ድጋሚ ለምን ቀን ተቀበለኝ እንዳትሉ፣ ምክንያቱም ይሄኛው ከታች ያለው የክፍያውን ነው የሚያየው ማለት ነው። እዚህ ከላይ ያለው ግን የሰውየውን መረጃ ነው። ስለዚህ የሰውየው መረጃ ስንመዘግብ ይሄ የታከመበት ቀን ለመጀመሪያ ጊዜ ነው የሚመዘገበው። አንድ ጊዜ ሰውየውን ከመዘገብን በኋላ በየጊዜው ሲመጣ ቀጥታ እዚህ ጋር ነው የምንመዘግበው ማለት ነው። አሁን በቀጣይ በደንብ አሳያችኋለሁ። ይሄ ሰውዬ ድጋሚ አበበ ከበደ የሚባለው ድጋሚ ሲመጣ ምን ያደርጋል፣ እንዴት ነው አገልግሎት የሚሰጠው የሚለውን እናያለን ማለት ነው። ነገር ግን አሁን የመጀመሪያ ቀን መጥቶ በዚህ መንገድ እየመዘገብን ነው። ለምሳሌ የታከመበት ቀን በትክክል መምራት ይኖርብናል። 01/02/2018 ነው። የካርድ ስንት ከፈለ? ለምሳሌ 10 ብር። ሌላ ላብራቶሪ ለምሳሌ 50 ብር ከፍሎ ሊሆን ይችላል። ለመድኃኒት 150 ብር ከፍሎ ሊሆን ይችላል። እንግዲህ አጠቃላይ እዚህ ጋር ያለውን ይመዘግብልናል ማለት ነው። ድምሩን ራሱ ያመጣልናል። ይህንን ሴቭ ላለው ማለት ነው። እዚህ ጋር ሴቭ እንለዋለን። ዘን የስ እንላለን። መረጃችንን መዘገበልን ማለት ነው። በዚህ መንገድ ነው እንግዲህ ታካሚው ሲመጣ የምንመዘግበው። አሁን ይሄ ታካሚ ደግሞ ድጋሚ ቢመጣ ሙሉ መረጃውን አንመዘግብም። ቅድም እንዳልኳችሁ ለምሳሌ አዲስ መዝገብ የሚለው ላይ እንመጣና ካርድ ቁጥሩን እናስቀምጣለን። ያ ሰውዬ ለምሳሌ አሁን መዝግበን የነበረው ካርድ ቁጥር ይሄ ነው። ይሄን ክሊክ አድርጌ ልክ እንደዚህ ስል አሁን በፊት የታከመበትን ስታተስ ይዞ ይመጣልኛል ማለት ነው። ስለዚህ ከዚህ ከላይ ያለውን ምንም ነገር አልቀይርም። ከላይ ያለው እንዳለ ይሆንና ታችኛው ላይ ወርጄ ግን ምን እለዋለሁ? አድ ኒው እለዋለሁ። አዲስ በሌላ ቀን ደግሞ አሁን ሊታከም ነው ማለት ነው። ስለዚህ አድ ኒው የሚለውን እንደዚህ ጫንና ሁለተኛ ቀን የመጣበትን ማለት ነው። ለምሳሌ ከወር በኋላ ቢመጣ
03 ነው የሚሆነው። በሶስተኛ ወር ይመጣል ማለት ነው 2018። ስለዚህ እዚህ ጋር ለምሳሌ የካርድ 10 ብር ሊሆን ይችላል። እዚህ ጋር 25 ብር ሜዲካል፣ ሌሎች የሚለው ላይ ለምሳሌ 140 ብር ቢሆን አጠቃላይ 175 ብር ከፈለ ማለት ነው። ስለዚህ ይህንን ሴቭ ላለሁኝ ማለት ነው። አሁንም የስ ስለዚህ አሁን ድጋሚ ሰውየውን አበበ ነው ከበደ ነው የሚታከመው በዚህ ነው ምናምን የሚለውን ነገር አልመዘግብም። ቀጥታ የክፍያዋን መረጃ ብቻ መቼ መጥቶ ታከመ ሁለተኛ ቀን የሚለውን ብቻ እንሞላለን ማለት ነው። ስለዚህ በዚህ መንገድ የታካሚውን መረጃ መሙላት እንችላለን። ከዛ ውጪ እዚህ ጋር እንግዲህ እንደምታዩት የነፃ ታካሚ የሚለውም አሁን የመዘገብኩትን የተለያየ ይሁን እንጂ አሁን የመዘገብኩትን ስቴፕ ነው የምንሄደው ማለት ነው። ምናልባት እዚህ ጋር እንደምታዩት የታካሚው አይነት ተፈናቃይ ሊሆን ይችላል፣ ሚኒሻ፣ ስታፍ፣ ቲቪ፣ ማረሚያ፣ ፖሊስ፣ ህፃናት ወይም ምናልባት ማረሚያ የሚለው ፕሪዝነር ተመሳሳይ ሊሆን ይችላል። እንግዲህ ደስ ያላችሁ መምረጥ ትችላላችሁ። ሄልዝ ሳይንስ ወይም የጤና ሳይንስ ኮሌጅ ተማሪዎች ሊሆኑ ይችላሉ፣ ወይም እዛ አስተማሪዎች ብቻ በነፃ ሊጠቀሙ የሚችሉትን እዚህ ላይ እንመዘግባለን ማለት ነው። ከዛ የሚለየው ይሄኛው ብቻ ነው። ሌላው አመዘጋገቡ ተመሳሳይ ነው። የጤና መድን እዚህ ጋር ብለን ከመዘገብ ነው ጋር ኤምኤስኤችም በተመሳሳይ ማለት ነው። እዚህ ላይ ስንመጣ የዚህም የሚለየው በቃ ተመሳሳይ አመዘጋገብ ነው የምንመዘግበው። እዚህ ጋር ስንመጣ አሁንም የታካሚው አይነት ኤንሲ፣ ኤፍፒ፣ ደሊቨሪ፣ ፒኤንሲ፣ ኤፒአይ ያል ይሄኛውን ልንመርጥ እንችላለን ማለት ነው። ከዛ ውጭ ግን ያለው እንግዲህ እንዳልኳችሁ ነው ማለት ነው። ተመሳሳይ ነው። ምናልባት እዚህ ጋር ከላይ እንደምታዩት እንደዚሁ ደግሞ ሪከርዱን ሰርች ማድረግ ብትፈልጉ እዚህ ጋር መተን በካርድ ነምበር፣ በጤና መድን ነምበር እና በስሙ ለምሳሌ በካርድ ነምበር ብንፈልግ ካርድ ነምበር የሚለውን ምርጥና 20 አሁን መዝግበን የነበረውን ሰርች ማድረግ እንችላለን። ሁለት ጊዜ ታክሟል። ሶስተኛ ወር እና ሁለተኛ ወር ላይ መጥቶ የታከመበት መረጃ እዚህ ላይ ማየት ትችላላችሁ። አይ በዚህ አይደለም እኔ መፈለግ የምችለው ብላችሁ በሄልዝ ወይም በጤና መድን ቁጥሩን ከፈለጋችሁ እዚህ ጋር እንደምታዩት የጤና መድን ቁጥር አለ። በዚህ ቁጥር ሰርች ማድረግ ትችላላችሁ። ከታካሚው ደብተር ላይ ወስዳችሁ ማለት ነው። ወይንም የታካሚውን ስም አስገብታችሁ ሰርች ማድረግ ትችላላችሁ ማለት ነው። ለምሳሌ አበበ ከበደ ነው ያልኩት። በታካሚው ስም ብንመጣም ኔም የሚለውን እንመርጥና አበበ ከበደ እንለዋለን ማለት ነው። ዘን ሰርች ስንለው አበበ ከበደ በዚህ መንገድ ይመጣል ማለት ነው። ስለዚህ መቼ ታከመ ወይንም መቼ ታክሞ ነበር ምንም አይነት የሚያደክም ነገር የለውም። አውቶማቲክሊ እዚሁ ላይ ፍሊተር አድርጋችሁ ማየት ትችላላችሁ ማለት ነው። ሌላኛው እዚህ ጋር የታካሚ ዝርዝር የሚል አለ ማለት ነው። የታካሚ ዝርዝርም እዚህ ጋር በዚህ በቀኝ በኩል ታዩታላችሁ። እዚህ ጋር የታከሙ ከአሁን በፊት እዚህ ተቋም ላይ በጤና መድን የታከሙት ታካሚዎች ዝርዝር እዚህ ጋር እንደምታዩት እዚህ ጋር አለ ማለት ነው። ለምሳሌ አሁን የታከመው አበበ ከበደ ነው ካል አበበ ብዬ ሰርች ላድርገው። ምናልባት ሌላም አበበ ካለ በደንብ ሰርች አድርጎ ያመጣልኛል። እዚህ ጋር ተመሳሳይ ሀሳብ ያለው ብዙ ነው ማለት ነው እዚህ ጋር እንደምታዩት። ስለዚህ አበበ ከበደ እስከ አባቱ ልጻፍለት ማለት ነው። ለይቶ እንዲያመጣልኝ አበበ ከበደ ነው አመጣልኝ። እዚህ ጋር እንደምታዩት የማይቀያየረው ቅድም መጀመሪያ እንሞላዋለን ያልኳችሁ መረጃ ይሄ ነው። ከዛ ውጭ ደግሞ እዚህ ጋር እንደምታዩት በዚህ ቀን መጥቶ ይሄን አገልግሎት አገኘ፣ በዚህ ቀን መጥቶ ይሄን አገልግሎት አገኘ ዘንድ አጠቃላይ አገልግሎት ሰውየው የተገለገለው ይሄን ያክል ነው የሚለው በዚህ መንገድ በደንብ ያሳየናል ማለት ነው። ሌላኛው ይሄን ካየን ወደ ሪፖርት እንሂድ። አሁን ቅድም እንዳልኳችሁ በአግባቡና በትክክል መረጃውን ከመዘገባችሁ ወሩ ደረሰ ሪፖርት ልስራ ብላችሁ የምታባክኑት ጊዜ የለም ማለት ነው። ምንም እንደዛ ብሎ የሚባክን ጊዜ የለም። ልክ እዚች ሪፖርት የምትለዋ ላይ ትመጣና እዚህ ጋር እንደምታዩት አጠቃላይ የጤና መድን ሪፖርት አለ፣ በጾታ የተለየ አለ፣ በክፍያና የነፃ የክፍያና የነፃ ከሆኑ ደግሞ አድራሻውን ጨምሮ በየአድራሻው ለይቶ እንዲያመጣልን ከፈለግን የወረዳና የቀበሌ ሪፖርት በየወረዳና በየቀበሌው እዚህ ጋርም እንደዚህ የወረዳና የቀበሌ ሪፖርት ማጠቃለያ አለ። አጠቃላይ ደግሞ ማጠቃለያ ሪፖርት ይኖረዋል ማለት ነው። ኢንቮይስ የምትለዋ ደግሞ እቺ በየወሩ ለጤና መድን ተቋም የምትልኩት
አጠቃላይ የታካሚው ዝርዝር ነው ማለት ነው። ምናልባት በደንብ እናያታለን። እንደዚሁ ለማየት ያክል እዚች ጋር ስንመጣ ይቺ ፎርም አለች ማለት ነው። ይችንም ራሱ ነው ጀነሬት የሚያደርገው። እናንተ ምንም የምትሰሩት መሸኛ ደብዳቤ መጻፍ ካልሆነ በስተቀር ሌላ ምንም የሚሰራ ነገር አይኖርም ማለት ነው። የነፃ ታካሚዎች ዝርዝር፣ የነፃ ታካሚዎች ማጠቃለያ፣ ኤምሲኤች ዝርዝር እንደርሱ ኤምሲኤች ማጠቃለያ በአንድ ላይ በዚህ መንገድ በሪፖርት ተቀምጧል ማለት ነው። እስኪ ለምሳሌ የአንድ ወር የጤና መድን አጠቃላይ ሪፖርት ካል እዚህ ጋር እንመጣና ለምሳሌ ከ01/11/2017 እስከ 30/11/2017 ያለውን አውጣልኝ ይብል ልክ እንደዚህ ይወጣልኛል ማለት ነው። እንደምታዩት እዛ ጋር የሞላ ነው። ከዳታቤዝ ውስጥ እነዚህ የታከሙት አጠቃላይ መረጃዎች ይወጣል ማለት ነው። ስለዚህ ይህንን መጠቀም ነው። ማየትም ከሆነ እዚህ ጋር ማየት ትችላላችሁ። ድምሩን የካርድ ዋና ዋና የምንላቸውን ድምሮች እዚህ ጋር ያስቀምጥልናል። እንዲሁም አጠቃላይ ድምሩ እዚህ ጋር አለ። ይህንን ምንም እዚሁ ላይ ኮኔክት የሆነ ፕሪንተር ካለ በቃ ይሄን ፕሪንት አድርጋችሁ ለሚፈልገው ሰው መስጠት ነው። ስለዚህ ይህን ሪፖርት ለመስራት ምንም የሚፈጅባችሁ ጊዜ አይኖርም። ፕሪንት ብላችሁ እዚች ጋር ኦኬ ብትሉት ፕሪንት ያደርግልናል። ወይ ደግሞ ወደ ኤክሴል መቀየር ከፈለጋችሁ ይችን ተጭናችሁ ቀጥታ ወደ ኤክሴል የት ነው ሴቭ ማደርግላችሁ ነው የሚላል። ለምሳሌ ቶታል ሪፖርት ይላል። ደስክቶፕ ላይ እናድርገው። ደስክቶፕ ላይ ብንመርጥለት ቶታል ሪፖርት ብሎ ኤክስፖርት አደረገልን ማለት ነው። ሄደን ያንን መጠቀም ነው። ፒዲኤፍም ብንለው እዚች ጋር ቀጥታ በፒዲኤፍ ሴቭ ያደርግናል። ይሄም ፎርማቱ ፒዲኤፍ ሆኖ ቶታል ሪፖርት ብሎ እዚህ ጋር እንደምታዩት ሴቭ ወይም ኦኬ እንበለው ቀጥታ በፒዲኤፍ ያስቀምጥልናል ማለት ነው። ለምሳሌ ለማየት ያክል ለምሳሌ እዚህ ጋር እንምጣና ዴስክቶፕ ላይ እንምጣ። ለምሳሌ እንግዲህ ቶታል ሪፖርት ፒዲኤፍ የሚለውን ብንከፍት ጀስት ይሄ ሆኗል ማለት ነው። በቃ ይሄ እንደምታዩት ሂደሩ በእያንዳንዷ ፔጅ ላይ ይገባና በፒዲኤፍ ያወጣልናል። ይህንን ወስደን ፕሪንት ማድረግ ነው። ምንም ወደዛ ወደዚህ የሚያደክም ቁጥሩ በዛ አነሰ ኢንዶርሱ ካልኩሌት ላድርግ ልደምር ልቀንስ የምንለው ነገር የለም። ራሱ ጨርሶ ነው የሚሰጠን ማለት ነው። ጨርሶ ነው የሚሰጠን። በዛ መንገድ እንሰራለን ማለት ነው። እንዲሁም ይህን ቀን ድንጋሚ ከምጽፍ ኮፒ ላድርገውና ለያዘው የጤና መድን በጾታ የተለየ ወንድ ምን ያክል ሴት ምን ያክል የሚለውንም ካስፈለጋችሁ እንደዚህ ማድረግ ትችላላችሁ ማለት ነው። ከ01 እስከ 30 ድረስ ያለውን ብናስቀምጥ የቀን አጻጻፍ ስህተት ካለን እንግዲህ እንደዚህ ነው የሚለን 30/11/2017 ድረስ ያለውን ብናይ እንግዲህ ያው ሴት 69 ወንድ 72 በአጠቃላይ 141 ሰው ታክሟል ማለት ነው በጤና መድን። ይችኛዋን ላይ እይታ እንደዚህ ሰመሪ የሆነ ሪፖርትም እንደዚህ ያሳየናል። የክፍያና የነፃ ሪፖርትም አለ። እዚሁ ላይ ክሊክ ብታደርጉ እስከ 30/11/2017 ድረስ ብትሉት ነፃ እንደዚያ አይ ይሄን ያክል ነው፣ ፒ ይሄን ያክል ነው። በጾታ ደግሞ አይ ለምሳሌ ፒ ሆኖ ይሄን ያክል ወንድ ይሄን ያህል ሴት፣ አይ ሆኖ ይሄን ያህል ወንድ ይሄን ያህል ሴት ለይቶ በደንብ ያመጣልናል። ይሄን መጠቀም ነው። እንደዚህ እያለ የወረዳና የቀበሌ ሪፖርት አለ። ለምሳሌ በወረዳና በቀበሌ አሁን ቀኑን እዚች ጋር እናስገባ እስከ 30/11/2017 ድረስ ያለ። በቀበሌ በአድራሻ ከሆነ እንደዚህ መምረጥ እንችላለን። ያንግ ወረዳ የሚለውን ለይቶ ያመጣልናል እንደዚህ እንደምታዩት ማለት ነው። አይንዶልሶ በቀበሌም ካል እዚች ጋር ቀበሌ የሚለውን እንመርጣለን። ከዚህ ጋር ቀበሌ ያስመርጠናል። ስፔሲፊካሊ የዛን ቀበሌ መረጃ ያመጣል ማለት ነው። እዚህ ላይ የሞላ ነው መረጃ ነው ባይዞ የሚያመጣው። ለምሳሌ ቡራ ብንል ቡራ ያለውን ስቲል እዚህ ታከመ የለም ማለት ነው። በዚህ ቀን ሬንጅ ውስጥ ማለት ነው። ከዛ ውጭ ግን ሊታከም ይችላል ማለት ነው። እስኪ ጠንገጎ እንበለው። ጠንገጎ ላይ 3 ሰው ታክሟል ማለት ነው። ከጠንገጎ ልክ እንደዚህ እያለ
መረጃዎችን ፊልተር ያደርግልናል። እዚህም ሰመር ያለው ወንድ ይህን ያህል፣ ሴት ይህን ያህል፣ ድምር ይህን ያህል ነው ብሎ በግልጽ ያስቀምጥልናል ማለት ነው። ይህንን መጠቀም የእናንተ ድርሻ ነው ማለት ነው። ማጠቃለያም እንደዚሁ አለ። እዚህ ላይ እንደዚህ እናድርገው እስከ 30/11/2017 ኦኬ ብንለው እንግዲህ እዚህ ጋር ማጠቃለያ ነው የሚያስቀምጥልን። የካርድ ይሄን ያህል ተከፍሏል፣ ተመላላሽ ይሄን ያህል፣ የሜዲካል ምናምን እያለ አጠቃላይ ደምሮ ቅድም እንዳልኳቸው 43,000 አካባቢ ማጠቃለያ ያሳየናል ማለት ነው። አጠቃላይ ያሳየናል። እቺም ኢንቮይስ የምትለዋም ላይ ስንመጣ እንግዲህ ይሄ ደግሞ እቺ ኢንቮይስ በተለይ በደብዳቤ መሸኝ አድርጋችሁ ወደ ጤና መድን ተቋም የምትልኩት ነው ማለት ነው። ስለዚህ ይሄኛውንም አሁንም ራሱ ጀነሬት ያደርግልናል ማለት ነው። እስከ 30/11/2017 ድረስ ያለውን ስራልኝ ካለ በቃ ይሄ እዚህ ጋር እንደምታዩት በዚህ መንገድ ይወጣል። በዚህ መንገድ ወጣ ማለት እንግዲህ ወንድ፣ ሴት፣ ድምር ቅድም ያየነው ማለት ነው። ከፋይ፣ የማይከፍሉ፣ ድምር፣ ቶታልም እዚህ ጋር በደንብ ያስቀምጥልናል። ስለዚህ ጋር የካርድ የምናምን ምን ያክል ከፈሉ የሚለውን እዚህ ያስቀምጣል። ኢንዶርሱ እዚህ ጋር በደንብ ያስቀምጣል ማለት ነው። ዘን እናንተ ይቺን ፕሪንት ወይም በፒዲኤፍ ወይም በኤክሴል መቀየር ነው። አውቶማቲካሊ ፕሪንት ብታደርጉት የተሻለ ነው የሚሆነው ማለት ነው። የተሻለ ነው የሚሆነው። ከዛ ውጪ ግን የነፃ ታካሚዎችም በቃ ምንም የተለየ የለም። የነፃ ታካሚ ላይ ለምሳሌ ሚኒሻ ነው እንዳጋጣሚ የታከመ እዚህ ላይ ከእስከ ከዛ የታካሚውን አይነት መርጠን የምንፈልገውን ሪፖርት ጀነሬት ማድረግ እንችላለን። ኤምሲኤችም በተመሳሳይ ማለት ነው ከእስከ የሚል ማጠቃለያም አለው። ሪፖርቱን በዚህ መንገድ መጠቀም ያስችላል። በጣም በጣም ቀላል የሆነ አጠቃቀም ማለት ነው። በጣም ቀላል ሲምፕል የሆነ በጣም ደግሞ ስራን በጣም የሚያቀል ነው። እውነት ለመናገር በተለይ ሪፖርት አካባቢ ላይ በጣም ተቋማት ላይ ያለው ሪፖርት አካባቢ ላይ ችግር ነው። መልቀም ሊሆን ይችላል። በዚህ ወር ምን ያክል ተሰራ፣ ምን ያክል ከፋይ ያልሆነ ምን ያክል የሚለውን ነገር ያስቀራል ራሱ ሰርቶ ስለሚጨርስልን ማለት ነው። ከኛ የሚጠበቀው ፕሪንት አድርጎ መላክ ብቻ ነው ማለት ነው። ከዛ ውጪ እንግዲህ እዚች ጋር መጨረሻ ላይ ቼክአፕ የምትላለች። ይሄ ቼክአፕ ምናልባት የተጋነነ ቁጥር ሲመዘገብ በስህተት ሊሆን ይችላል። ለምሳሌ ካርድ 500 ብር የሚመዘገብ ይሄ ነገር የተጋነነ ነው ብሎ ምልክት ያሳየናል ማለት ነው። ይሄም እንደምታዩት ቀን ያስፈልገዋል። ከእስከ የሚል ቀን ያስፈልገዋል። ቅድም እንደሞላ ነው የሆነ ቀን እናምጣለን። እስከ 30/11/2017 ላይ የተጋነነ ነገር ምን አለ የሚለውን ነገር ብናይ እንደምታዩት ነው። እዚህ ጋር ለምሳሌ ቢጫ የሚያደርገው የተጋነነ ነው። ምናልባት በስህተት መዝግበው ከሆነ የሚል ነው የሚያሳየን። ለምሳሌ መድኃኒት 650 ብር ከ500 ብር በላይ ከሆነ የተጋነነ ሊሆን ስለሚችል ቢጫ በስህተት ምናልባት ብንሞላው ነው እንጂ ዳታቤዙ ላይ ምንም ኤፌክት የለውም። እዚህ ጋር ቢጫ አድርጎ ከማሳየት ውጪ ምንም እዛ ላይ የሚፈጥረው ነገር የለም። ጀስት ለማሳየት ብቻ ነው ማለት ነው የተዘጋጀው። ይህን ይመስላል እንግዲህ በአድሚን ስንገባም ቅድም እንዳያቸው ከኦዲት የመሳሰሉት ነገሮች ውጪ እንግዲህ ተመሳሳይ ነው። ከዚህ ጋር የምንሰራቸው ነገሮች ግን በአድሚኑ ስንገባ ኦዲት ያደርጋል። መቼ ምን መዘገበ የሚለውን ይይዛል። ድሌት የተደረጉ ፋይሎችን ይይዛል። እዚህ ሲስተም ላይ ገብቶ ይጠቀም የሚለው መመዝገብ መከልከል ወይ ማስወገድም የሚችለው አድሚኑ ይሆናል ማለት ነው። ስለዚህ አጠቃላይ ሲስተሙ ይህን ይመስላል። እንግዲህ ሲስተሙ ከተመቻችሁ ስራችንን ያቀልልናል ብላችሁ ካሰባችሁ እንግዲህ በማንኛውም ሰዓት ሲስተሙን የምንጭንላችሁ ይሆናል። መልካም ቆይታ።